ኦራሊ ማለት በአፈ ታሪክ የሰማናቸው ቦታ ይሄ አንዱ በአፈ ታሪክ የሰማናቸው ቦታ አንዱ ነው አንዴ ያን የሰማነውን ራሱ በተለያየ ዳይሜንሽን ሁኔታ እንዳልሆነና አስ ፊክሽን የሚያወሩ ሰዎችም አጋጥሞኝ ያውቃሉ እና በተቻለኝ መጠን በራሴ የተለያዩ ሶርሶችን ለማግኘት ሞክሬያለሁ እና በራሴ ማዛቸው ነገሮች አሉ ዛሬ ላይ ግን እዚህ መጥቼ የተለያዩ ዶክመንተሪዎች እና ይሄን ቦታ እንደዚህ በእኔ ሳይ ማለት እንደዚህ የሰሞት በፊት እንደዛ ሳይሆን ሲተማኝ ቅድም ጀነራሉ እንዳወሩ ሁኔታዎች ሲከሰቱ ተደብቄ ያየው ያህል ታሪኩ ግልጽ ይሆንልኝና ይሄን እድል በማግኘቴ በጣም ደስ ብሎኛል እኔ ትኩረት አድርጌ እንትን ለማውራት የምፈልገው ሌላ ነገር ይሄ ታሪክ የኦሮሞ ህዝብ ብቻ ነው ይሄ ታሪክ የሁላችን ታሪክ ነው ይሄን ማለት የቻልኩት በወቅቱ ሀብትን ያደረጉት ይሄ ድርጊቶች የተከሰቱ በተለያዩ ቦታዎች ናቸው ግን ምናውቀው የለም የደረሰበት አካባቢው ሰው ብቻ ነው የሚያውቀውና የሁላችንም ታሪክ ነው ይሄን አስ ኔጌቲቭ የሚወስዱ ሰዎች አሉ ይሄ ማስታወሻ የሚቆሙ ኔጌቲቭ የሚያዩ ሌላ ነገር ለዛሬ ጸብ ይፈጥራል እንደዛ ሲጋት የሚመለከቱ ብዙ ሰዎች አሉ ይሄ ሲጋት ሊሆን አይገባም የአንድ ሀገር ታሪክ በፊት መጥፎንም ጥሩንም ነው መጻፍ ያለበት ጥሩ ብቻ ተለቅሞ የትኛው የተጻፈ ኢትዮጵያ ታሪክ ላይ የነሚልክ መንግስት የሰሩትን ጥሩ ነገሮችን ነው ተጽፎ የምናገኘውና ጥሩ መጥፎም ተጽፎ ጥሩን አሁን ሞደርናይዜሽኑ በሚፈቅደው መንገድ ወደ ሀገሪቷ እድገት በመውሰድ መጥፎን ደግሞ ከሱ ተምረን እንዳይደገም በማድረግ ሁሉንም አውቀን መሄድ እንዳለብንና ይሄ ደግሞ ስጋት እንደማይፈጥር ልነግራችሁ ፈልጋለሁ እና አመሰግናለሁ afaan Sidaama doqee masakrii garmadoonni masakrii ta'uu keessatti Arsii Oromoo Harargee Walaayittaa Sidaamaa Oromoo Kiristaanota Islaam Silxee Kiristaanota Islaam Guraagee forcefully ነው ሰሚት ነው ሚኒስትር ምን ግንኙነት ይኖረዋል ለነዛ በግዴታ በጠመንጃ ለተሰበሩት ብሔር ብሔረሰቦች ምን አይነት መታሰቢያ ሊሆን ይችላል አለ በእውነቱ ይሄ ነገር እዚህ መኖሩ እኔ በራሴ ሁሉም ቦታ ብኖርና ሁሉንም ታሪኮቹን ብናቅ ይረዳል ብዬ አስባለሁ በወቅቱ ብዙ ቦታዎች ነው ፎርስፉሊ ሰብጁጌት ይሆኑት ዋይዝሊ በኢንተረስቲንግ ቤዝ ሆኑ መንገድ መጠቀም ይቻል ነበር ያኔ የተጠቀሙበት መንገድ ግን በፎርስፉሊ ነው ያኔ ብቻ ሳይሆን ስቲል ነው በፎርስፉሊ ነው ሰብጁጌት ይሆን ያለው ምክንያቱም ህዝቡን ኢንተረስት እየጠበቀ ግዛት የለም ራሳቸውን ከበፊቱ ኮምፔር ያደረጉ ዛሬም የተሻሉ መሆናቸውን ብቻ ነው የሚያወሩትና የህዝቡን ኢንተረስት የሚጠብቅ ገቨርንመንት እንደኖር ፋርዘር ደግሞ ሁሉም ያለፉ መንግስታት ሁሉም ያደረሱትን ተጽዕኖ እንዲገነዘብ ይሄኛው ትውል ተገንዝቦ ይሄን የህዝቡን ኢንተረስት ማለት ይሄ አሁን ያለውም ሆነ የሚመጣው እኛ እየተተካን ነው የምንሄደው ዛሬ ያለው መንግስት ለዘላለም ሞር ሳምቲንግ የሆነ 100 ዓመት ይኖር አይደለም ምናልባት አሁን ያለን በዚህ ጀነሬሽን ያለን ሰዎች ነገ ወደዚህ ቦታ የመድረስ እንትኑ ስላለን ይሄን ታሪክ ያወቀን ቦታዎች መኖሩን ያወቀን ሲኒድ ይሄኛውን የህዝቡን ፍላጎት የምናስጠብቅበትን እድል ልናገኝ ስለምንችል ይሄን ማወቁ ሁሉም ቦታ እንደዚህ ቢኖርና ይሄ አንዱን ዋን ደግሞ ይሄን እንዲያውቁ ይጠቅማል ያስባለሁ ሌላ ደግሞ የተለያዩ ቦታዎች ቅድም አንተ እንደተጠቀስ ሀብኔ ያደረጉ ነገር አለ የሚልክ ታይም ከዚህ ወደዚህ ደግሞ ተሽለናል ዴሞክራቲክሊ በሚሉ ሰዎችም 1994 ላይ የተፈጠረም አለኛ ኤግዛክትሊ ማቆኒ ሲባል ላይ ዶክተር ማስኬት ይባላል የህዝቡን ኢንተረስት ከመጠበቅ እንደዚህ ፎርስፉሊ ነገሮችን አሁን ዛሬ ላይ የተሻለ ሁኔታ ማለት የተሻለ ብዬ በዲፍረንት ባላወራም የሚታቁት ነገር ስለሆነ የተለያዩ አላስፈላጊ መስዋዕት እየተከፈለ ያለው ነገር አለ የሲዳማ ህዝብ የራሱ የማስተዳደር ጥያቄውና ያን ለማድረግ ብዙ አላስፈላጊ ማይፈልግበት የመንግስት አደራጅት ውስጥ እንዲኖር ሲባል ሎኬ ማስገር ተደርጓልና
ያው ራሱ ማስታወሻ እንድኖርስ ህዝቡ ይፈልጋል ይሄኛው ደግሞ ትልቅ ያኖሌ እንደዚህ መኖሩ ትልቅ ግንዛቤ ይፈጥራልና ሁሉም ቦታዎች እነኚህ የሚያሳይ እንደውም ቢኖርና መጥፎን እያወቀን ብንሄድ መልካም ነው ይላል አመሰግናለሁ አለቱ ፊንፊኔቲ አባና ማጥፋት ተፈቲ ተማሪ ቦንቱ አጀማባላለው የመጣሁት ከዩኒቨርሲቲ ፊንፊኔ ተማሪ ቦንቱ አጀማባላለው የመጣሁት ከዩኒቨርሲቲ ፊንፊኔ ነው ከፊንፊኔ ዩኒቨርሲቲ ተወለድኩትም እዛ ነው ከከፉ ማህበር ማስመላስ የመጣሁትና እዚህ ያየነው ነገር በጣም ደስ የሚል ነገር ነው ልንኮራበት የሚገባ አንድ የታሪካችን አካል ነው አባቶቻችን ሲመርቁ ምን ይላሉ ቄን ከነባ ቀያተው አረዳን ከነባ አረዳተው ቢይ ከነባ ቢያተው ይላሉ ይሄ ነገር ቀላል ነገር አይደለም እኔ ያለሁበት ቦታ ላይ እኔ ምኖርበት ቦታ ላይ አባቴን ብሎ ከመረቀኝ ያንን ምርቃት ስንጨርስ ምንድነው ምንለው አሶሮሙ ሀጴታ ይነክ ይቀበርቁ ብለናል እንደ ከነዚህ ታብቂስ ሶ እንደዚህ ካደረግን ይሄ ምርቃት እኛ ላይ ተለጥፎ ቀርቷል ማለት ነው እኛ ብቻ አይደለም ከስንት ዘመናት በፊት ሲመርቁን የነበሩ አባቶቻችን ምርቃትኛ ላይ ቀርቷል ማለት ነው ሶ እዚህ ጋር የምናያቸው እያንዳንዱ ነገር የህይወታችን አንዱ አካል የነበረ ነገር ነው ከዛም አልፎ ኢትዮጵያ የምትባለው ታሪክ ሀገር አሁን ልትፈጠር የታሰበችው ወይም ተፈጥራለች ተብሎ ቢታሰበው ከየትኛውም የግማሽ ታሪክ የተፈጠረች ወይም የምትፈጠር አይነት አይደለች ሂትለር በዓለማችን ላይ በጣም ጨካኝ ሰው ነው አይደል ግን የሱ ታሪክ ከጨካኔው ከግዛት አመራሩ ወጣትነት እድሜው ያንን ከማቀጥቀጧል የሰራቸውን ጥፋቶች እኩል ይነሳል ለምን እኛ ሀገር እንደዛ ይደረጋል አኖሌም እኮ ባይ ዘ ዌይ ይሄ የዲሞክራሲ መገለጫ ነው ሲባል ተገፋ ሙት ውደቅ ለዓላማ ለአቋም አትኑር የሚል ሲኖር መጋፈጥ ወይ አቋም አለኝ ብሎ መቆም አንድ የመብቱ ማስረገጫ ነው this is democracy ሌላ ምንም ነገር የለው ዲሞክራሲ የራስህን መብት አስከብረህ የምትኖርበት ሲስተም እስከሆነ ድረስ አኖሌ ላይ የዛሬ ስንት ዓመት የነበሩ አባቶቻችን በፊት የነበረውን ገዳ ሲስተም አንዱን ፓርት እንዲጓዝበት አድርጓል ማለት ነው ስለዚህ እዚህ ጋር ስንመጣ አንድ ታሪካችንን የበለጠ ለማወቅ ነገ ለልጆቻችን የምናሳልፈው ታሪክ እንዲኖረን እንጂ ጠፍቶ በማንም ተፈጣሪ ታሪኮች ተብሎ የምንረገጥበት አይነት መንገድ አይደለም እኛ ያመንበትን ታሪክ እንኖርበታለን ለልጆቻችንም እናስተላልፋለን ታሪካችን ነው ማናችንም ብንሆን እኮ ነገ ያለፈውን ታሪካችን ማስተካከል አንችልም ግን እንዳለ አምነን መጓዝ አለብን ምክንያቱም ነጋችንን የሚያስተካክለው የትናንትና ታሪካችን ስለሆነ እነ ግሪኮች እኮ ዲሞክራሲ ብለው የዛኔ ሲያወሩ የነበሩት የስልጣኔ ጥግ ላይ ስለደረሱ ኦሮሞ በዛን ሰዓት ገዳ ሲስተም ሰስቴን ያደረገው በዛን ሰዓት ስለጀመረ ነው ዛሬ አይደለም እኛ ዛሬ አንድ ሰፖርቲቭ ሰዎች ነው ሰፖርቲቭ አካላቶች ነው ግን ማለት ነው ያለፈውን አበላሽተን ወይም አጥፍተናል ወይም ነቅፈናል እንዳለ አምነን እንደነበሩ አረጋግጠንላቸው ከነሱ የተሻለ አባቶቻችን ሲመርቁ ምን ይላሉ ኢልሚ ከነባጫሉ አተው ስለዚህ ዛሬኛ እዚህ ጋር ከነሱ በተሻለ ታሪካችንን ለማድረስ ታሪካችንን ለማስተካከል ወደፊት መሮጥ ያለብን እንጂ ዛሬ ያለው ጄነሬሽን የትናንትናው ማጥፋትም አይችልም ሊያጠፋምም አይገባውም ይሄ ጅል ሊያጠፋ ያሰበ ጅል ለመሆን ያሰበ አኖሌ ይነቀል ለሚሉት ቅድም አባታችን እንዳሉት የእብድ ቅረት ለምሳሌ ኢትዮጵያ አድዋ ላይ አሸንፋለች ተባለ ለምን እሱ አይፋቀም ይሄም ከዛኛው ታሪክ እኩል ነው የትኛው ታሪክ አንስም አይበልጥም አንድን ሀገር ለመፍጠር 5 ሳንቲም ያዋጣም ሰው
እንደ ታሪኩ ባለቤት ነው። ይሄንን ቤት ሲሰራ ከስንት ኮምፖነንት ነው የተሰራ? አንዱ ቢቀር ኖሮ ግን የዛሬ እድሜ ያህል ላይኖረው ይችል ነበር። ስለዚህ መጥፎም ሆነ ጥሩ ማንንም ታሪክ ይስራው ማንንም ታሪክ ሊሻረና ሊሸረሸር የሚችል ጉዳይ አይደለም። አኖሌም አይፈርስም። በተሻለ ሁኔታ ድጋሚ ይስተካከላል። ማንንም ለማንም ስጋት ሊሆን የሚገባ ነገር አይደለም። as well as ለኢትዮጵያ ለምትባለው ሀገር የቱሪስት መስህብ ሆኖ ሌሎች ብሔረሰቦች ጎንደር ብቻ ላሊበላ አይደለም የሚጎበኘው ኩምሳ ወረዳ ብቻ ለመጎብኘት ያለበት ይሄም አንዱ የሂስትሪ አካል ነው አይደል? ሶ በኢኮኖሚም ኢትዮጵያ ሊደግፍ የሚገባ ቦታ ነው። ስለዚህ አይነቀል ወሬ የሮን ተስነመ ዱብሱ ኦዴሳ ጅርተን ሎካል ሞ ኮልፍኔ ታውታ ጅርተን